እሺ አሁን የምናየው የዳሽቦርድ ኢንተራክሽን ነው ማለት ነው። በመጀመሪያ የምናየው ከነዚህ መካከል እንዴት ሎጊን እንደምናደርግ ሎጊን ካደረግን በኋላ ደግሞ ውስጥ ላይ ያሉ ታቦች ወይም ደግሞ ናቪጌሽኖች ይኖራሉ። እነዛ እንዴት እንደምንጠቀም እናያለን። ከዛ ውጪ ዳሽቦርድ ሜኑ ሜኑ ኦፕሽኖች አሉ። እነሱን ቻርቱ ሜኑ ኦፕሽኖችም አሉ። እነሱን ገብተን እያንዳንዳቸውን ምን እንደምንጠቀምባቸው እናያለን ማለት ነው። ስለዚህ በመጀመሪያ ወደ ዳሽቦርዳችን ስንገባ አድሬሱ ነው የምንጠቀመው። እዚህ ጋር የምታዩት የሎካል አይፒ አድሬስ ነው። ስለዚህ የፐብሊክ አይፒ አድሬስ በምንቀበልበት ሰዓት ላይ የዛን ሰዓት በዩዘር ማኑዋል ዶክመንት ላይ ወይም ደግሞ በዩዘር ማኑዋል የተሰራ ዌብሳይት አለ፣ እዛ ላይ እናስቀምጥና መጠቀም ትችላላችሁ። ግን አድሬሱ እንዳስገባችሁ መጀመሪያ የምናገኘው ፔጅ ይሄን ነው የሚመስለው። ስለዚህ ፓስወርዳችንና ዩዘር ኔማችንን አስገብተን ወደ ዳሽቦርዱ እንገባለን ማለት ነው። ስለዚህ ወደ ዳሽቦርዳችን ገብተናል። አሁን ዳሽቦርዳችንን ለማግኘት ይሄ ዳሽቦርድ የሚለው ታብ ጋር እንገባለን። ከዛን ኤምሲኤች ዳታ የሚላለ እዚህ ፔጅ ውስጥ ስንገባ ዳሽቦርዳችንን እናገኘዋለን ማለት ነው። ስለዚህ እዚህ ጋር ያሉትን አሁን አንድ ባንድ እናያለን ሁላቸውንም እንዴት እንደሆነ። የመጀመሪያው ምንድነው? ይሄ ሳይድ ባር ናብ ባር ነው። ስለዚህ እዚህ ላይ የምንጠቀምባቸው ብዙ ጊዜ ፊልተር የምናደርግባቸው ነገሮች ነው። ለምሳሌ በዞን ከሆነ ወይም በወረዳ ሊሆን ይችላል፣ በሄልዝ ፋሲሊቲ ሄልዝ ፖስት ሊሆን ይችላል፣ ወይም ደግሞ ኦነርሺፖችን ፐብሊክ ኤንጂኦ እያልን የፈለግናቸውን ፊልተር አድርገን ማየት እንችላለን ማለት ነው። የመጀመሪያው ይሄ ነው። ሌላው ደግሞ ታቦቹ ደግሞ እዚህ ጋር የተለያዩ አይነት ታቦች አሉ። እዚህ ጋር ዲኤችኤስ2 የሚል አለ። የኤኤምአር በምንፈልግበት ሰዓት ላይ ዳታ ትሪያንጉሌሽን ያደረግን መጠቀምና ዳታዎች ማየት እንችላለን ማለት ነው። ዲኤችኤስ2 ውስጥ ደግሞ ሌሎች ዮናታን ሊሆን ይችላል፣ ሊትሬሽን ሊሆን ይችላል። እንደዚህ ያደረግን መጠቀም እንችላለን ማለት ነው። ከስሩ ያሉትን ዳታዎች ማየት እንችላለን። ሌላው ምንድነው? ታቦችና ናቪጌሽኖችን አየን። ይሄን እነዚህኞች ታቦች ናቸው። ይሄ ደግሞ ናቪጌሽን ባሮች ናቸው ማለት ነው። እነዚህ ፊልተር ለማድረግ ነው። እነዚህኞች ደግሞ ዳታዎችን የምንፈልጋቸውን ስፔሲፊክ የሆኑ ፕሮግራሞችን ማየት ከፈለግን እዚህ ጋር እንደዚህ ያደረግን ማየት እንችላለን ማለት ነው። ታቦችን እየቀያየርን። ሌላው የምናየው የዳሽቦርድ ሜኑ ኦፕሽናችንን ነው። ስለዚህ እዚች ጋር የሶስት ነጠብጣብ ያለችበት ቦታ ላይ ወይም ሜኑ ኦፕሽናችን ላይ በምንነካበት ሰዓት ሪፍሬሽ ዳሽቦርድ የሚል አለ። ዳሽቦርድን ሪፍሬሽ ለማድረግ ይሄኛው ደግሞ ፉል ስክሪን አድርገን ለማየት ለምሳሌ ይሄን ብነካው ፉል ስክሪን አድርጎ ዳሽቦርዱን ያሳየኛል ማለት ነው። ሌሎችም ደግሞ ሪፍሬሽ ማድረግ በፈልግ ዳሽቦርዱን ወይም ደግሞ ሴቭ አድርጌ ለራሴ ከስተማይዝ አድርጌ መጠቀም የምፈልግ ከሆነ ሴቭ አደርገዋለሁ። ዳውንሎድ ማድረግ የምፈልግ ከሆነ ይሄን ዳሽቦርድ በፒዲኤፍ ወይም በኢሜጅም ዳውንሎድ አድርጌ ማየትና መጠቀም እችላለሁ። አሊያም ደግሞ ሼር ማድረግ የምፈልግ ከሆነ እዚህ ጋር ሊንኩን ኮፒ አድርጌ ለምፈልገው ሰው ሼር ማድረግ እችላለሁ። ወይም ደግሞ በኢሜይላቸው ቺን ክሊክ አድርጌ ለነዛ ሰዎች ኢሜይል በአድሬሳቸው መላክ እችላለሁ ማለት ነው። እዚህ ደግሞ አውቶ ሪፍሬሽ ነው። በየስንት ሰዓት ወይም በየስንት ደቂቃው ፔጃችን ለምሳሌ ክፍቱን የምንጠቀምበት ወይም ከሆነ አውቶ ሪፍሬሽ አስቀምጠን ፔጁ በራሱ ሪፍሬሽ ያደረገ ዳታዎችን ፊች እንዲያደርግ እና ቪዥዋላይዝ እንዲያደርግ ማድረግ እንችላለን ማለት ነው። ይሄ ዳሽቦርድ ሜኑ ኦፕሽናችን ነው። ሌላው ምንድነው የምናየው? የቻርት ሜኑ ኦፕሽን ነው ማለት ነው። ቻርት ሜኑ ኦፕሽን ደግሞ ከእያንዳንዱ ቻርቶች ላይ እንደምታዩት የሜኑ ኦፕሽን አለ። ላይ እዚህ ጋር ነጠብጣብ እንዳለ እንደምታዩት። ስለዚህ እነዚህ ደግሞ ሲንግል ዳታዎችን ብቻ በምንፈልግበት ሰዓት ላይ የተለያዩ ነገሮችን ለምሳሌ ፉል ስክሪን አድርገን ማየት እንችላለን። አንዷን ዳሽቦርድ ብቻ እዚህ ጋር እንደምታዩት ማለት ነው። አሊያም ደግሞ ሌሎች አማራጮችን ለማየት እዚህ ጋር ቻርቱን ኤዲት ማድረግ ይቻላል። ኪወሪዎችን ማየት ይቻላል። ፊልተሪንጉን፣ ድሪሉን ወይም እዚህ ውስጥ ያሉት ነው በቴብል መልክ ለይ ብትሉ እንደዚህ በቴብል መልክ ማየት ትችላላችሁ። ሼር ማድረግ ብትፈልጉ፣ ዳውንሎድ ማድረግ ብትፈልጉ በኤክሴል በሲኤስቪ ወይም በኢሜጅ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ኤግዚት ማድረግ ስትፈልጉ ተመልሳችሁ ይሄንን በመንካት ወደ ዳሽቦርዱ እንመለሳለን ማለት ነው። ስለዚህ እዚህኛው ላይ ምን አይተናል? ሎጊን እንዴት እንደምናደርግ አይተናል። የታቦችን አይተናል።
ከዛ ሳይድ ባሮች ወይም ናቪጌሽን ባራችን አይተናል እንዴት ፊልተር እንደምናደርግ። ከዛ ዳሽቦርድ ሜኑ ኦፕሽን አይተናል እና ደግሞ የቻርት ሜኑ ኦፕሽኖችን አይተናል ማለት ነው። ስለዚህ በሚቀጥለው ደግሞ እንዴት የዳሽቦርዶች ዳታዎችን አፕሎድ እንደምናደርግና እንዴት የራሳችንን ዳሽቦርድ እና ቻርት ክሬት እናደርጋለን የሚለውን በሚቀጥለው እናያለን። ይሄን ስለጨረስን አሁን ሎጎት አድርገን መውጣት እንችላለን ማለት ነው። ስለዚህ እዚህ ጋር ኤግዚት ፉል ስክሪን ዳሽቦርዳችን ፉል እንደሆነ ነው የነበረው። ኤግዚት ብለን ሎጎት ብለን መውጣት እንችላለን ማለት ነው።